ሲሄድ እንዳያችሁ ሲታወቃችሁ ሲታወቃችሁ ሲመለስ ያውቃላችሁ ብለው ይሄ የተስፋ ቃል የክርስቶስን ሶስተኛ መምጣት የምንጠብቅበት የመጀመሪያው እንዳልኳችሁ በቃለ ነቢያት በቃለ አበው ኢየሱስ ክርስቶስ ለሰው ልጆች ተገልጦ ነበረ። በአበው በልዩ ልዩ አግባብ በምሳሌ በትንቢት በህብረ ምሳሌ በአምሳል እየተገለጠ በኋላ ሰው ሆኖ ደግሞ ከኔና ከእናንተ ዝምድና ፈጥሮ ራሱን ገልጦ አሳውቆ ድነታችንን ፈጽሞ ወደ አባቱ ቀኝ አድርጓል። ይሄን ቤተክርስቲያናችን ትመሰክራለች። በቃ ተጠናቀቀ ብለን ግን አንጨርስ። ዳግም ምጽአቱን ደግሞ የምንጠብቀው ሁለተኛ መምጣቱን ማለት። ስለዚህ ክርስቲያኖች በሚስጥረ ትንሣኤ ሙታን የክርስቶስን ዳግም መምጣትን የሚጠባበቁበት ነው። ስለዚህ አራተኛ ሚስጥር ያስተኛው ደግሞ ይሄ ነው። የክርስቶስን ሁለተኛ ምጽአቱን ሶስተኛ ምጽአቱን የማናውቀው የምንጠብቀው ተስፋ የምናደርገው ስለሆነ ማለት በጊዜ ሂደት በዓለም ፍጻሜ ይፈጸማል ብለን ተስፋ የምናደርገው። ስለዚህ ሚስጥረ ትንሣኤ ሙታን ይሄን ሁሉ የያዘ በአምስተኛ ደረጃ ሚስጥር ያስተኛው ክርስቲያኖች ድነታቸውን ፈጽመው ከእግዚአብሔር ፊት ቀርበው ፍርድን የሚቀበሉበት ስለሆነ የፍርድን ቀን የምንጠብቅበት ቀን ነው። ይሄ ቀን የምናስብበት ቀን ነው። ይሄ ቀን ዕለተ ሰንበት የክርስቶስን ሁለተኛ መምጣት ስናስብ ሶስተኛ መምጣቱንም አብረን እናስባለን። ምጽአቱ ይሆናል ብለን የምናስበው በዕለተ ሰንበት ነው። በዕለተ ሰንበት የሆነበት ዋነኛ ምክንያት በጥንቷ ቤተክርስቲያን ዳግም ምጽአት ከፋሲካ በዓል ጋር ተያይዞ ነበር ትምህርት የሚሰጠው። አንድም ክርስቶስ ያስተማረው ትምህርት ደግሞ ስለሚያዝ በሰንበት እንዳይሆን የሚል ቃል ስለሰጠ ሰንበትን አያይዘው የሚነገሩ እንደነ ቅዱስ ዮሐንስ አፈወርቅ መሰል ቅዱስ ቄርሎስ የእስክንድርያ ሊቀ ጳጳስ የነበረ በረከታቸው ይደርብን። ኢየሱስ ክርስቶስ ዳግም ምጽአቱን በዕለተ ሰንበት እንደሚያደርገው ፍርድን በዕለተ ሰንበት እንደሚያደርግ እንደውም ከዛ በኋላ በዕለተ ምጽአት የምናስባቸው ቀናት በሙሉ ተጠቅልለው ወደ ሰንበት እንደሚጠቃለሉ ድርሳነ ሰንበትም ይነግረናል። ድርሳነ ሰንበት ያዕቆብ ዘስሩግ የተባለ ሶሪያዊ አባት የደረሰው ድርሳን ነው። በቤተክርስቲያናችን በዕለተ ሰንበት የምንጸልየው በዚህ ዕለት ቀን የሚጸልየው ጸሎት ድርሳነ ሰንበትን እንደ ዕለት አይቆጥራትም። ድርሳነ ሰንበትን እንደ እግዚአብሔር ነው የሚያየው። እንደ እግዚአብሔር በመንግስቱ እንደሚገለጥባት ዕለት ብቻ አይደለም፣ ልዩ የሆነች ዘላለማዊ ቀን ናት ይላል። የክርስቶስ የማዳን ሥራ ስለተገለጠበት በዚህ ዕለት ዘላለማዊ ምስጋናን እያመሰገንን ነው የምንኖረው። በዚህ ዕለት ግን እኛ ስናስብ የክርስቶስን ሁለተኛ መምጣትና ሶስተኛ መምጣትን አብረን ስንዘክር በመንግስቱ በዚህ ቀን እንዴት እንደምንቆም አብረን እናስባለን። ምን ማለት ነው? በቀኝ ልቁም በግራ የሚለውን የምንጠይቀው ራሳችንን ነው። ታውቃላችሁ? በቀኝ ልቁም በግራ ይወሰናል የሚያቃላው ደህና አደራችሁ አረጋግጣችኋል? እንዴት ነው መንግስተ ሰማያት ነው የምትገቡት? በቃ ጨርሳችኋል? ውል ስምምነቱ አልቋል? ይታወቃል? ታውቃላችሁ? እናንተ አሁን የዚህ ዕውቀት አላችሁ የላችሁ? ይኸውላችሁ በደንብ አስተውሉ። ከአምስቱ አዕማደ ምስጢራት ልዩ የሚያደርገው ምስጢረ ትንሣኤ ሙታንን የተስፋ ቦታ የጥያቄ ቦታ ነው ብያቸዋለሁ። ይሄንንም አናውቀውም። ተስፋ የምናደርገው በሃይማኖት ውስጥ ተስፋ ትልቅ ቦታ አለው። ክርስቲያኖች ተስፋ ከሃይማኖት ሊነጠል አይችልም። ተስፋን ካወጣ ነው ከሃይማኖት ውስጥ ሃይማኖትን እናጣዋለን። ወይም ትክክለኛውን እግዚአብሔር አይደለም እያመለክን እያመንን ከሱ ጋር አብረን በመኖር ያለን እግዚአብሔርን በማመን ውስጥ እግዚአብሔርን በመውደድ ውስጥ እግዚአብሔርን ተስፋ ማድረግ ሊነጠል አይችልም። ዳግም ትንሣኤ እኔና እናንተ ዳግም የምንነሳበት በእግዚአብሔር ምስጢር ከሱ ጋር አንድ የምንሆንበት ቦታ የተስፋ ቦታ የተስፋ ምስጢርን የምንመለከትበት ነው። ክርስቲያኖች ተስፋ መቁረጥ በሃይማኖት ማለት ሃይማኖት ራሱን ሲገል ማለት ነው። በእኛው እምነት ማጣት ማለት ነው። በሃይማኖት ያለ ሰው በተስፋ የሚኖር ሰው ነው። ተስፋ የሚያደርገው አሁን የተመለከትናቸው እነዚህን አምስቱን መሰረታዊ ነገሮች በይዘት ደረጃ ጠቅለል ስናደርገው ስለ ምስጢረ ሞት ወደዚህኛው ዓለም ወደምንተላለፍበት ሞት ክርስቲያኖች እንዴት ሞትን እንደሚቀበሉ ስለ ኢየሱስ ክርስቶስ ትንሣኤ በኩረ ትንሣኤያችን እሱ ነውና በሱ ትንሣኤ ስለኛ ትንሣኤ ያወቅነውና
ዳግም ምጽአትን ተስፋ እንድናረግ ያደረገን የእሱ ትንሣኤ የሃይማኖታችን ምስክር እንዴት እንደሆነ ከዛም በኋላ ደግሞ የክርስቶስ ሁለተኛ መምጣት ምሳሌዎች ትንቢቶች በተለይ በአይሁድ ትውፊት ውስጥ የተገኙ እንደ ትንቢተ ዳንኤል እንደ መጽሐፈ ሄኖክ መሰል መጽሐፍት የሚናገሩት በኋላ በዮሐንስ ራእይ የምናገኛቸው ትርጓሜ ውስጥ የምናገኛቸው በቤተ ክርስቲያን ትውፊት አበው የተረከቧቸው ለምሳሌ በዚሁ በእኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ውስጥ የምናገኘው አንድ መጽሐፍ አለ። ይሄ መጽሐፍ ራእየ ጴጥሮስ የተሰኘ መጽሐፍ ነው። ጥንታዊ ድርሳን። ይሄን ድርሳን ጽፎታል ብለን የምናምነው የቅዱስ ጴጥሮስ ደቀ መዝሙር የነበረ ከሐዋርያነ አበው መካከል አንዱ የሆነ ቀለሜንጦስ ነው። ቀለሜንጦስ ከቅዱስ ጴጥሮስ የሰማውን ስለ ዳግም ምጽአት ጴጥሮስ ከክርስቶስ የተማረውን መዝግቦ አስቀምጦ በትውፊት ይገኛል። በሌሎች ድርሳናትም ይገኛል። ይሄ በሌሎች ዓለማት በግሪክ፣ በአረማይክ፣ በእንግሊዘኛ ይገኛል። በጣም ጥንታዊ ድርሳን ነው። አባቶቻችን ወደ ግዕዝ ተርጉመው ጥንታዊ ከሆኑ ከግዕዝ መዛግብት መካከል አንዱ ነው ይሄ ራእየ ጴጥሮስ። ራእየ ጴጥሮስ ለምሳሌ አንዱ በሐዋርያት ትውፊት ውስጥ በዳግም ምጽአት ምን ይከሰታል የሚለውን የምንሰማበት መጽሐፍ። ሌላ ለምሳሌ ሁላችንም ዳግም ምጽአትን ስናስብ በቤታችን ከጥንት ጀምሮ ከድሮ ጀምሮ ከልጅነታችን ጀምሮ የምናነበው መጽሐፍ ነበር። ታስታውሳላችሁ? ስለ ዳግም ምጽአት ለማንበብ ያነበባችሁት መጽሐፍ የለም? የሚያስፈራ መጽሐፍ ነው ተብሎ ፍካሬ ኢየሱስ አላነበባችሁ? አንብባችኋል አይደል? አሁን ብዙ ሰው ስለ ዳግም ምጽአት ምንድነው የሚሆነው ብሎ ስለ ክርስቶስ መምጣት ሲያስብ ድሮ እኔ ልጅ እያለን እንኳን ስናስብ ትንሽዬ ነበረች ፍካሬ ኢየሱስ ተብላ የታተመች። በጥንታዊ የብራና መዛግብት ፍካሬ ኢየሱስ በጣም ትልቅ መዝገብ፣ በጣም ትልቅ መጽሐፍ ብዙ ማብራሪያዎችን የያዘ ነው። አባቶቻችን ያን በመንፈሳዊ መገለጥ የተሰጣቸውን ስልጣን በመጠቀም ይተረጉሙታል፣ ያብራሩታል። መሰረቱ ቅዱሳት መጽሐፍት ናቸው። መሰረቱ የአባቶች ትምህርት ነው። ይሄ ብቻ አይደለም። ቀደም በተጠቀሱት በድርሳነ ሰንበትን በሌሎች መዛግብትም ከዛ በኋላ ደግሞ ክርስቲያኖች በምን አይነት የህይወት መንገድ እንደምንኖር ደግሞ ልዩ ትምህርት ይሰጣል። ስለዚህ ክርስቲያኖች ትንሣኤያችን ለሐሳር ነው ለክብር ነው? በግራ ነው የምንቆመው በቀኝ ነው የምንቆመው? በክርስቶስ የምንቀበለው ፍርድ ምን ይመስላል? ዘላለማዊ ህይወታችን ምን አይነት ነው? እስከዛስ ድረስ እንዴት ነው የምንጠብቀው? ሲኦልና ገነት፣ ገሃነምና መንግስተ ሰማያት ኑባሪያዊ ማንነታቸው ክርስቲያኖች በዛ ውስጥ ነፍሶቻችን የክርስቲያኖች ነፍስ በምን አይነት ሁኔታ እንደሚያሳልፉ በዚህ ምስል ውስጥ ይተነተናል፣ እንማራለን። ይዘቱ በጣም ሰፊ ነው ማለት ነው። እንግዲህ አሁን እንደምታዩት በጣም ሰፊ ይዘት ነው ያለው። አንዱ ብቻ ለምሳሌ አንዱ ርዕስ ብቻ ሊያውልን ይችላል። ሲኦል ምንድነው? ሲኦል እንዴት ነው የተፈጠረችው? ሲኦል አለች ወይ? ሲኦል የለችም ወይ? በሲኦል ውስጥ ያሉ ነፍሳት በምን አይነት ሁኔታ ነው የነበሩት? ክርስቶስ እንዴት አዳናቸው? አሁን ያሉ ሲኦል እንዴት ሁኔታ ውስጥ ነው ያሉት? በክርስቶስ የማዳን ሥራ ውስጥ ከሲኦል ሁሉም ነፍስ ወጥቷል። አልወጣም እንኳን ብንል ሲኦልን እንኳን ብንይዝ ብቻ ወራት አይበቁም ለትምህርት። ስለዚህ በጣም ሰፊ ስለሆነ እናንተ በትምህርት እንደምታሳድጉት ተስፋ አደርጋለሁ። ይዘታችሁን ግን ተከትለን አንዳንድ መነሻ የሆኑ ለዚህ ተስፋው ለምታረጉት መንግስተ ሰማያት በጸሎተ ሃይማኖትን የምትመጣውን መንግስት ምን እናረጋለን ትላላችሁ? ምን እናረጋለን? አረ መልሱልኝ፣ ይሞቃችኋል ብርድም ስለሆነ። እሺ አንድ ቀን አስባችሁ ታውቃላችሁ? የእግዚአብሔር መንግስት ምን አይነት ትሆን? ከሱ ጋር በምን አይነት ሁኔታ ይሆን አንድ ላይ መሆነው? ራሴን እያዘጋጀው ነው ወይ ብላችሁ አስባችሁ ታውቃላችሁ? ስለ እግዚአብሔር መንግስት ካላሰባችሁ እንዴት ተስፋ ታደርጉታላችሁ? ማሰብ ያስፈልጋል እኮ መመኘት ያስፈልጋል፣ መጣር ያስፈልጋል፣ መቃተል ያስፈልጋል። ስለዚህ ይሄ ክርስቲያናዊ ተግባር እንግዲህ በጸሎት ተስፋ እናደርጋለን ብለን የምትመጣዋል መንግስት ተስፋ ማናረግ ከሆነ ማናስባት ከሆነ ዘወትር እኛ በቁሳዊ ነገሮች ተይዘን እዚህ ምድር ላይ ስላለ ነገር ብቻ የምንደክም ከሆነ ይሄ ክርስቲያናዊ ተስፋ ከክርስቲያናዊ ህይወታችን ውስጥ እናጠፋዋለን፣ እንዘነጋዋለን። ብዙ መንፈሳዊ ውድቀቶች ምክንያት ይሆናል። ስለዚህ ጠቅለል አድርገን ለመመልከት ዛሬ ከሞት ነው የምንመለከተው። የመጀመሪያው በዚህ ይዘት ውስጥ የምናገኘው ሞት ነው።
የመጽሐፈ ጥበብ ደራሲ ጠቢቡ ሰለሞን በጥበብ 1 ከቁጥር 12 ላይ እግዚአብሔር አምላክ ሞትን እንዳልፈጠረ ይነግረናል። ሞትን እግዚአብሔር አምላክ አልፈጠረው። የሞት ምክንያት ኃጢአት ነው። አዳምና ሔዋን አትብሉ የተባሉትን ዕፀ በለስ ከበሉ በኋላ በኃጢአታቸው ምክንያት የመጨረሻው ጠላት የሆነ ሞት በእነሱ ላይና በዓለም ላይ ነግሶ ነበር። ሞት ሚስጥሩ መለያየት ነው። ሞት በራሱ ተጨባጭ የሆነ ነገር አይደለም። ልክ እንደ ኃጢአት ጥገኛ የሚፈልግ ነው። ከፍጥረት ወገንም እግዚአብሔር ያስገኘው ነገር ስላልሆነ ሞት መለያየትን እግዚአብሔር አምላክ ወደ ሰራው የፍጥረት ስርዓት ውስጥ ይዞ ገብቷል። አዳምና ሔዋን ባለመታዘዝ ምክንያት ዕፀ በለስን ከበሉ በኋላ በሱና በአዳምና በሔዋን መካከል መለያየት መጥቷል። እግዚአብሔር አምላክ የፈጠረው በሁለቱ መካከል የነበረው አንድነት ልዩነት ገብቶበታል። የማይስማሙ ሆነዋል። በአዳምና በስነ ፍጥረት መካከል ልዩነት መጥቷል። ስነ ፍጥረት አዳም ላይ የሚያምፁበት ሆነዋል። በፊት ያዛቸው የነበሩ ለሱ ይገዙ የነበሩ ስነ ፍጥረት አሁን አዳም ላይ ከማምለጣቸውን ባለፈ በኃጢአቱ ምክንያት የማይታዘዙ ህብረታቸው፣ አንድነታቸው፣ እስትግቡነታቸውም የተበተነ ሆነ። በአዳም ዕፀ በለስ መብላት ምክንያት ሌላው መለያየት የመጣው በአዳም በሰው ልጅና በእግዚአብሔር መካከል ከእግዚአብሔር ጋር የነበረው አንድነትና ህብረት ተለያይቷል። መለያየት መጥቷል። አዳም ዕፀ በለስን በመብላቱ ሞት ወደ ዓለም ሲገባ የሞት ዋነኛ መገለጫ የሆነው መለያየት የፍጥረት መታወቂያ ሆኗል። ሰው ከሰው የማይስማማ፣ ሰው ከስነ ፍጥረት የማይስማማ፣ ሰው እግዚአብሔር ከፈጠራቸው ልዩ ፍጥረቶች ሁሉ ፍጥረቶች ከመላእክት ጋር በአንድነት የማያመሰግን የማይኖር እንዲሁም ደግሞ ከእግዚአብሔር ጋር የተለያየ ሆኗል። በሰባት አጽራር ሞት ግድግዳ ሆኖ በፍጥረትና በእግዚአብሔር በሰው ልጅና በእግዚአብሔር በሰው ልጅና በሰው ልጅ በሰው ልጅና በፍጥረት መካከል የተገነባ አጥር መለያየት ሆኗል። ይሄ ሞት በእኛ ላይ ሲከሰት የሚገለጠው በመለያየት ነው። አንድ ሰው ሞተ ስንል ከማተለየ እያለን ከማተለየ እያላችሁ ከኛ ተለየ እያላችሁ ነው አይደለም? ስጋው ወደ ምድር ከገባ በኋላ ግብአተ መሬቱ በሰው ነው የሚፈጸመው። በሰው ከተፈጸመ በኋላ በሥርዓተ ቤተክርስቲያን ስጋው እንደተጠበቀ ይኖራል። ምንድን ነው ይለያይ አይደለም? አፈሩ በአፈር፣ ውሃው በውሃው፣ እሳቱ በእሳት፣ ንፋሱ በንፋስ ይለያይ። ወደ አፈርነት ይቀየራል። መለያየት ያገኘዋል። አንድ የነበረው ስጋና ነፍሱ ተለያዩ ማለት ነው። ሞተ ስጋ ስንል የመጀመሪያው ሞት ይሄ መለያየት፣ የስጋና የነፍስ መለያየት። ግብአተ መሬት በሰው ልጆች ከተፈጸመ በኋላ ግብአተ ሲኦል ወይም ደግሞ ግብአተ ገነት በመላእክት ይፈጸማል። ነፍሱ ግን ተለይታለች። በኋላ ግብአተ መንግስተ ሰማያት ደግሞ የሚፈጸመው በእግዚአብሔር ነው። እሱን እስኪደርስ ድረስ አናውቀው። አሁን ግን ሲኦል ወይም ደግሞ ገነት የምንገባው በመላእክት እጅ ተደግፈን፣ በምድር ላይ ግን በደናችን ይቀራል። ያ ሰው ሞተ ማለት ተለያየ ይባላል። ይሄ በተለምዶ በቤተክርስቲያናችን መጠሪያ ቃሉ የሥጋ ሞት የምንለው እዚህ ውስጥ ሁላችንም ይሄ ሞት ይጠብቀናል። ይሄ ሞት የሚቀርለት ከኔ ጋር ናችሁ አይደለም? እሺ፣ ምሳ ምን እንደምትበሉ እርግጠኛ ናችሁ? ሆዳችሁን ላጭ ሆኖ ምሳ ምን እንደምትበሉ እርግጠኛ ናችሁ? እሺ፣ አራባችሁም ማለት ከዚህ ስትወጡ ምን እንደሚያጋጥማችሁ ታውቃላችሁ? አሁን ግን ባላችሁበት ቅጽበት እንደምትሞቱት እንደማትሞቱ ትጠራጠራላችሁ? እኔ ላልሞት እችላለሁ ብሎ የሚያስባል አለ? የለም አይደለም? በማንኛውም የሆናችን ቦታ ላይ ብንሆን እርግጠኛ ሆነን ልንናገረው የምንችለው ነገር ምንድነው? አረ መልሱ። ለሃይማኖት ይሄ በጣም ትልቅ መሰረት ነው። ተዘክሮ ሞት የምግባራት ሁሉ ምንጭ ናት። ስለዚህ በደንብ አስቡት። ለሃይማኖት ይሄ ምንጭ ነው። በአሁን ዘመናዊው ዓለም ሞታችንን ነው እንድንረሳ የሚያደርገን።
እንደማንሞት ነው የሚያስታውሰን። ማንሞት መስለን እንድንኖር ነው የሚያደርገን። ክርስቲያኖች በየትኛውም ቦታ ላይ ሁሉ በየትኛውም ቦታ ላይ ቀጥሎ የሚመጣው ነገር ላይ እርግጠኛ አይደላችሁ። የትኛውም የሆናችሁ ክስተት ወደፊት የሚመጣ ነገር ሆኖ በእርግጠኝነት የምትናገሩት ነገር የለም ከሞታችሁ በስተቀር። ስትወጡም እንደሚያጋጥማችሁ አታውቁ። ከዚህ ስንወጣ ምን እንደሚያጋጥመን አናውቅም። ፀሐይ ትውጣ አትውጣ፣ ዝናቡ ሙሉ ቀን ይዝነብ አይዝነብ የምናውቀው ነገር የለም። ክርስቲያኖች በሰላም አውሎን በሰላም ያሳደረን ማን ነው? ከኛ ቁጥጥር ውጪ ነው። ይሄ እንደምንሞት ግን እንጠራጠራለን? አንጠራጠርም። እርግጠኛ ነን። ይሄ በህይወት እስካለን ድረስ እዚህ ምድር ላይ ህይወት እስከተሰጠን ድረስ ሟች መሆናችን የተረጋገጠ ነገር። ሟች መሆናችን ህይወት ውስጥ ይሄ ሞት ተከትሎ ነው የሚወለደው፣ አብሮ ነው የሚቀጥለው። ስጋዊ ሞት በራሱ መልካምም ክፉም አይደለም። ክርስቲያኖች መልካምም ክፉም አይደለም። አዳምና ሔዋን ዕፀ በለስን ከበሉ በኋላ ግን በህይወታቸው ላይ አንድ ያመጡት ይሄን የስጋ ሞት ነው። ከዛ በኋላ የልጅ ልጆቻቸው በሙሉ ሲሞቱ ነበረ። አቤል ሞቷል። የመጀመሪያውን የስጋ ሞት የሞተው አቤል ልጃቸው ነው። በቃየል በወንድሙ ተገሉ። ከዛም በኋላ ከእናታችን ከሔዋን ቀጥሎ እስከ ክርስቶስ ሞት ድረስ ይሄ ሞት በምድር ላይ ገዢ ነበር። ነቢያት፣ ጻድቃን፣ የብሉይ ኪዳን አበው ደጋግ ሰዎች አበውና እማት ሁሉም ሞትን ተቀብለዋል። ጥቂት ያልተቀበሉት እግዚአብሔር አምላክ በቸርነት የሞትን ጽዋ እንዳይቀምሱ ያደረጋቸው እንደ ኤልያስ እንደ ሄኖክ ያሉ ደጋግ አባቶች ደግሞ በብሔረ ሕያዋን በኋላም ከክርስቶስ መምጣት በፊት ይሄን የሥጋ ሞት እንደሚቀበሉ የቤተክርስቲያን አበው ተረድተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነው ይሄን በሥጋ የምንሞተውን ሞት ብቻ አይደለም ግን ለማሸነፍ በነፍስም ሞተናል። የአዳም ዕፀ በለስን መብላት በእኛ ዘንድ ያመጣው የሥጋ ሞትን ብቻ ሳይሆን የነፍስን ሞት ነው። የነፍስ ሞት ማለት ከእግዚአብሔር ከሕይወቷ መራቅ ማለት ነው። ከሕይወቷ መራቋ ነው የነፍስ ሞቷ። የሕይወት ምንጭ ሆነው ለሰው ልጅ እግዚአብሔር ነው። የሕይወት ምንጭ የምንበላው ምግብ፣ የምንጠጣው መጠጥ፣ የምንተነፍሰው አየር፣ የምንለብሰው ልብስ አይደለም። የሕይወታችን ምንጭ እግዚአብሔር ነው። ሕይወታችን በእነዚህ ነገሮች ላይ መሰረት ካደረገ በሚያልፉ ነገሮች ላይ መሰረት ካደረገ ነፍሳችን ትሞታለች። ይሄ የነፍስ ሞት ከእግዚአብሔር መለየት ወይም ደግሞ በአባቶች ትምህርት ኃጢአት ተብሎ ይተረጎማል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት ድል የተደረገው አንዱ ይሄ ከእግዚአብሔር ጋር አንድ መሆን በህብረት በልጅነት ስልጣን አንድ መሆን አልቻለም ነበር። ዛሬ ድል ከተደረገ በኋላ ይሄ መለያየት እኛና እግዚአብሔር አንድ ሆነን በልጅነት ስልጣን አባታችን ብለን መጥራት እንችላለን። ሶስተኛውና የመጨረሻው የሞት አይነት የልቡና ሞት ተብሎ ይገለጻል። ይሄ በትርጓሜ የዮሐንስ ራእይ ምዕራፍ 20 ተከትለን የምንተረጉመው ነው። የልቡና ሞት የምንለው በኃጢአት ላይ ኃጢአት ሰርተን በሞተ ነፍስ ላይ ሞተ ስጋ ሲደመር፣ ሞተ ስጋ ላይ ሞተ ነፍስ ሲደመር ዘላለማዊ ሞት ያስከትላል። ሞተ ስጋ ላይሻር ይችላል፣ ሞተ ነፍስ ግን ይሻራል። ሞተ ስጋ ምድራዊ እድሜን ሊያቋርጥ ይችላል። ዘላለማዊ የሆነው ከእግዚአብሔር ጋር የምንኖርበትን ሕይወት ግን አያቋርጠው። ሞተ ነፍስ ዘላለማዊ ከእግዚአብሔር ጋር የምንኖረውን ዘላለማዊ ሕይወታችንን ያቋርጠዋል። ዛሬ በዚህ ምድር ላይ ስላለን ደስታና ኃጢአት የምንጨነቅ ከሆነ ዘላለማዊ ሕይወታችንን ከዘነጋን ከረሳን ተስፋ ማናረግ ከሆነ ክርስቲያኖች ሁለቱ ሞቶች ዘላለማዊ ሞት ሆነው እኛን ወደ ጥልቁ እንድንጣል ያደርገናል። በደንብ አስተውሉ። አንድ ልጅ ቤት ውስጥ ቢያምጥ ከቤት ውስጥ አልኖርም ቢል፣ አባት እናቱን ቢያስቸግር፣ ትምህርት አልማር ቢል፣ ስራ አልሰራ ቢል፣ ቁጭ ብዬ ልቀለብ ቢል
እናትና አባቱ ምንድነው የሚያደርጉት? ቁጭ አድርገው ያበሉታል ያጠጡታል? ልጁን የሚወድ እንደዛ ያደርጋል? አረ መልሱልኝ። ምንድነው የሚያደርጉት? ወጥተህ ምንን ፈልግ ህይወትን ፈልግ አይደለም? ቁጭ ብሎ ቢቀለብ ነው ለሱ ክፉ ነው ለሱ። ያን ከለመደ ክፉ ነው። በግድ ቁጭ አድርገው እሱን በመቀለብ ህይወቱን አያበላሽም። ወጥቶ ህይወቱን እንዲያስተካክል ይገፉታል። ያ ፍቅር ልዩ ፍቅር ነው። በመልካምና በደግ መካከል ያለ እግዚአብሔር ኢየሱስ ክርስቶስ ያመጣው የሰይፍ ፍቅር ነው። ይህ ፍቅር ክርስቲያኖች በዚህ ምድር ላይ ያለን እግዚአብሔርን አንፈልግም ካልነው ያለ ፈቃዳችን እኛን ይዞን በዳግም ምጽአት ከሱ ጋር አያኖረንም። ፈቃዳችንን የሚጨፈልቅ አምላክ አይደለም ነው እግዚአብሔር። ስለዚህ እዚህ ምድር ላይ አንፈልግም ካልነው ለኛ የሚበጀውን ግዴታ አይሰጠንም። ግዴታ የሚችልብናል። በዳግም ምጽአት የኛን ፈቃድ ተከትሎ ፈቃዳችንን መሻታችንን የሚሰጠን አምላክ። አሁን አንፈልገውም ካል ሞተ ነፍስ ከሱ ጋር መራጥን ከመረጠን ሞተ ስጋ ከመጣን በኋላ እግዚአብሔር አምላክ ከሱ ጋር በግድ አያረገን። ለፈቃዳችን አሳልፎ ይሰጣል። ለፈቃዳችን አሳልፎ ሲሰጠን እኛን የሚጎዳን ነገር እንኳን በፈቃዳችን ብንመርጥ እግዚአብሔር አምላክ በሲኦል ወይም በገሃነም ግን እንዲያቃጥለን ያደረገው የሱ መለኮታዊ ፍቅር ነው። ክርስቲያኖች ይህ ህይወት ካለፈ በኋላ ወደ እግዚአብሔር መንግስት በመናደርገው ጉዞ ውስጥ እጅጉን እኔና እናንተን የምታቃጥለን በአልዓዛርና በሀብታሙ በነዌ ታሪክ ውስጥ የምናገኛት እሳት የእግዚአብሔር ፍቅር ነው። በምድር ላይ እግዚአብሔር ያደረገልን ነገር ሳናስታውስ እየሰራልን ያለውን ነገር ሳናስታውስ እሱን ተስፋ ሳናረግ የኖርንበት ዘመን በኋላኛው ዘመን ላይ የእግዚአብሔር የሚያቃጥል እሳት መለኮታዊ እሳት ሆኖ በህይወታችን እንለማመደዋለን፣ እናውቀዋለን። ይሄ እሳት ይሄ መለኮታዊ እሳት ፍቅር ነው ብለው ነው አባቶች የሚተረጉሙት። ነገር ግን ይሄ ፍቅር የኔና የእናንተን ፈቃድ የሚጨፈልቅ አይደለም። ለፈቃዳችን አሳልፎ የሚሰጥ ነው። ለፈቃዳችን አሳልፎ የሚሰጥ ነው። ክርስቲያኖች ስንት አይነት ሞት ተመለከትን? አሁን ላልፍ ነው ከሞት በኋላ ወዳለው ህይወት። ስለዚህ መተላለፊያ በር ምንድነው? ደህና ዋላችሁ? ፈራችሁት? እንዴት ነው አያስፈራ? በቃ ተዘጋጅታችሁ ተጠበቃችኋላችሁ? ሞታችሁን ሁሉም ብሎ አቀርጥሯል። በቃ ፈርቶ አይዟችሁ። በክርስቲያን ተስፋ ሞትን ድል ያደረገውን የክርስቶስን በዓል እያከበርን ሞትን መፍራት የለም። ሞትን አንፈራም እኛ። አሁን የክርስቶስን የማዳን ሥራ ከመመልከታችን በፊት ባጭሩ ስንት አይነት ሞት ተመለከትን? እስቲ ጮክ በሉ። የመጀመሪያው እስቲ ሞተ ስጋ በሉ፣ ጮክ በሉ። ሁለተኛው ሞተ ነፍስ፣ ሶስተኛው ሞተ ልቡና። አረ ጮክ በሉ። ሁለቱ ሞት በአጠቃላይ እኛን ዘላለማዊ ሞት ሆኖ ከእግዚአብሔር ሲለየን ይሄ ዘላለማዊ ሞት ሞተ ልቡና ተብሎ ይተረጎማል። ሞተ ነፍስ አሁን እዚህ በህይወትም ሆነን ሊያጋጥመን ይችላል። ሞተ ስጋ ሳያጋጥምም ማለት ነው ከእግዚአብሔር በመለየታችን ሞተ ስጋ ደግሞ ሁላችንም የምንሞተው ስጋዊ ሞት ነው። ስጋዊ ሞት ነው። እጅግ ክፉ ሞት ሞተ ነፍስ ነው። እስቲ ከሞተ ስጋ ከሞተ ልቡና እንዳንጠቀም የሚያደርገን ሞተ ነፍስን ራሳችንን ማከም አለብን ከሞተ ነፍስ። ለዚህ ደግሞ መድኃኒት ንስሐ ነው። በሚስጥረ ንስሐ እንደምትመለከቱት ተስፋ አደርጋለሁ። እነዚህ ሶስት ነገሮች በሰው ልጆች ህይወት ውስጥ ነፍሰው በነበሩበት በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞተ እንላለን አይደለም? ሞተ የምንለው እንዴት ነው? ኢየሱስ ክርስቶስ ሞተ ስንልስ ምን ማለት ነው? በኃጢአት ምክንያት የመጣውን ሞት ነው ክርስቶስ የሞተው አይደለም? በአዳም ሞት ምክንያት የመጣውን ሞት ኢየሱስ ክርስቶስ የሞቱን ጽዋ ተቀብሎ ከዛ በኋላ ተከተሉት ክርስቲያኖች ያስተላልፍ እግዚአብሔር አምላክ ኢየሱስ ክርስቶስ ሞትን የተቀበለው በፈቃዱ ነው፣ ያለ ኃጢአት በፈቃዱ መሞቱ እኔና እናንተ ስጋዊ ሞታችንን በፈቃዳችን እንድንሞት ያደርገናል። ዘመነ ሰማዕታትን የወለደው ይሄ የክርስቶስ ሞት ነው።
እኔና እናንተ ሞትን የምንሸሽ አይደለንም። አሁን ከስጋዊ ሞት ለመራቅ የምንሮጥ አይደለም፣ ራሳችንን የምንጠብቅ አይደለም። ሞታችንን ልክ እንደ ዮናስ በፈቃዳችን የምንቀበል መሆን መቻል አለብን። ዳግም በትንሣኤ እንወለድ ማለት ዳግም በትንሣኤ እንወለድ። ክርስቶስ የእኛን ሞት በመሞቱ ምክንያት ሞት ኃይሉን አጥቷል። ሞትን የገደለው ክርስቶስ ሞት የሞተው በትንሣኤ አይደለም፣ በክርስቶስ ሞት ነው። አሁን ሞት በማህፀኑ ሊሸከመው የማይችል ሊገዛው የማይችል በተለየ አካሉ ስለሆነ ጌታችን መሬታችን ኢየሱስ ክርስቶስን ከያዘ በኋላ ሞት ኃይሉን አጥቷል። የመጨረሻው ጠላት ተሸንፏል። በሰው ልጆች ሕይወት ውስጥ የነገሰው በዚህ ምድር ላይ ያለውን ሕይወት ትርጉም እንዲቀይሩ ሕይወታቸውን በተለየ አመለካከት እንዲመለከቱት ያደረጋቸው ሞት ድል ተደርጓል። ክርስቶስ ስለሞተ የኔና የእናንተ አምላክ የሞተ አምላክ ክርስቲያን ስለና ስለናንተ ኃጢአት የሞተ በሞቱ ሞታችንን ሽሮልናል። ስለዚህ ዛሬ በትንሣኤ ሰላምታ ሰላም ስንባባል ይሄን ድል እንመሰክራለን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም። የጦርነት ቃላት ናቸው እነዚህ ቃላት። ግዞት፣ ሰላም ይበዛባቸዋል። ለምን? ወንጌል የመጨረሻው ጠላት ድል መደረጉን የምንመሰክርበት ስለሆነ ነው። እሱም ሞት ነው። ክርስትና በአጠቃላይ ስለ ሁለት ነገር ነው ማለት እንችላለን። አንድ ስለ እግዚአብሔር ነው፣ ሁለተኛው ስለ ሞት ነው። በነገራችን የሞትን ሚስጥር ማሰላሰል ከቻለ አንድ ክርስቲያን በእውነት ክርስቲያን መሆን ይችላል። ኦርቶዶክሳዊ ክርስቲያን መሆን ይችላል። በምግባሩ በተዘክሮተ ሞት እጅግ በጣም ያሸበረቀ ክርስቲያን መሆን ይችላል። ኢየሱስ ክርስቶስ ግን ከሞተ በኋላ ሞትን በፈቃዱ ከተቀበለ በኋላ እኔና እናንተ የምንሞተውን ሞት እሱ ሞተበት ሆኖ በአዲስ ሞት ተርጉሞ ሰጥቶናል። ስጋዊ ሞትን አይደለም ያስቀረው፣ ሞትን እንደ አዲስ ነው ገልብጦ ለእኔና ለእናንተ ጥቅም ይዋል። በሞትንበት በኩል ነው ያዳነን፣ በወደቅንበት በኩል በዕፅ በኩል ነው የሞት ነው፣ በዕፅ በኩል ነው ያዳነን። አስቀድሞ በገነት ካስታወሳችሁ ከይሲ ጠላት ወደ ሔዋን ከቀረበ በኋላ ወደ አዳም ከቀረበ በኋላ ዘላለማዊ ሕይወትን እሰጣችኋለሁ ብሎ ምንድነው የሰጣቸው? እስቲ ሞትን በሉ። በመስቀል ላይ ኢየሱስ ክርስቶስ መስቀልን ተሸክማችሁ ተከተሉኝ ካለ በኋላ እያንዳንዳችሁ መስቀሎቻችሁን ተሸክማችሁ እሱ ነው የምትከተሉት። በሞት በኩል የሰጣችሁ ደግሞ ሕይወት። በተቃራኒ ሞትን የምንጠቀምበትን መንገድ ነው የቀየረው አምላካችን። እኔና እናንተ ሞትን ስንጠቀምበት ለድህነት ስናረገው፣ ለጽድቅ ስናረገው፣ ለሕይወት ስናረገው በቤተ ክርስቲያን የቅዱሳን አክሊል ውስጥ ለቅ ያለውን አክሊል ነው የሚሰጠን። በዘመነ ሰማዕታት የተመለከትነው እሱን ነው። በፈቃዳቸው ሞትን የተቀበሉ ቅዱሳን አይተናል። ስለዚህ ሞት አዲስ ትርጉም አግኝቷል በሐዲስ ኪዳን። መለያየት ሆኖ ሳይሆን አሁን እንደው በተቃራኒው በመለያየት ፋንታ ከእግዚአብሔር ጋር አንድ የምንሆንበትን መንግስት የምንቀላቀልበት መንገድ አድርጎ ሰጥቷል። በር አድርጎ ሰጥቷል። የሞት ሚስጥር ተቀይሯል። በገጠር አሁን በከተማ ጥቁር ይለበሳል፣ ሐዘንም ይጸናል፣ እንደው ከፍ ይላል እንጂ በገጠር አካባቢ ሞት ሲከሰት ቤተሰብ ውስጥ ሐዘን የሚገለጽበት መንገድ አለ አይደለም? ለምሳሌ አንዱ ምንድነው ጸጉር መላጨት አለ። ጸጉሬን ስነካ ወደ ጸጉር ይላል። የመጀመሪያው ምንድነው? ጸጉር መላጨት። ጸጉር መላጨት አንዱ የሐዘን መግለጫ የሆነበት ምክንያት ምንድነው? አሁን ብዙ ጊዜ ጸጉር የውበት ምልክት ስለሆነ እናቶቻችን ሲቆርጡ ሐዘን በጣም ጸኖ በቃ ውበትን ለተወሰነ ጊዜ ይሄ ሰው ከተለየ በኋላ ማማር መኳኳል የለም በሚል ነው ምን ተረጉም። በጥንታውያን እናቶቻችን ግን ጸጉር የሚላጨው ጸጉር ዳግም አይበቅልም እንዴ? ያ ሰው እንደሚነሳ የሚሰጥ ምስክርነት ነበር። ወደዚህ ወደ ማዕከላዊ ኢትዮጵያ ደግሞ ስንመለከት በሃይማኖት የሞተ ሰው ከሆነ ነጭ ነው የሚለብሱት አይደለም? አሁን በጉራጌ ባህል እንደዚህ ይደረጋል አይደለም? አንዳንድ ጊዜ ነጭ ይለበሳል። ለምን? ያ ሰው ተስፋ ያለው ሞት ነው የሚሞተው። ሞቱ
በኃጢአት ውስጥ እንዳለ ሞት አይደለም። ሞቶም ይቀር አይደለም፣ የሚነሳ ነው። ያን ነው የምንመሰክረው። የያሬድ ዜማ እየተዜመ ቤተክርስቲያናችን በሰባት ምዕራፍ አመስግነ ነው ያን ሰው የምትቀብረው። ያ ስርዓት በስነ መለኮት ሊተርጂ ኦፍ ዴዝ ይባላል። ልክ እንደ ቅዳሴ ያን ሰው ልክ እንደ ንጹህ መስዋዕት ለእግዚአብሔር የምናቀርብበት። ስለዚህ ልዩ ነው ስለሞት ስናስብ። ይሄ ቤተክርስቲያን አሁን በጥምቀት ተቀብላል። በቤተክርስቲያን ስርዓት ደግሞ ወደ ቤተክርስቲያን መሬት ውስጥ ስንገባ ወደ ምድር ስንገባ በዚሁ በቤተክርስቲያን ስርዓት ውስጥ የሚፈጸመው ኢየሱስ ክርስቶስ ስለሞተ ልንጥለው አንችልም። ይሄ ከኢየሱስ ክርስቶስ የማዳን ስራ። ከዛ በኋላ ያለው ህይወት እኔና እናንተ ድልም አደረግንም በድል ማህበር ውስጥም በክርስቲያናዊ ህብረት ኖርን በኃጢአት ኖርን በዚህ ምድር ላይ የኖርነው ህይወት የሚወስነው ንስሐ የለም። ከዛ በኋላ መመለስ የለም። ከሞት በኋላ ነፍሳችን ከዛ በኋላ ወደ እግዚአብሔር ትሄዳለች። ከሞት በኋላ ያለው ህይወት በጣም ብዙ ትርጓሜ አለው። በ3 ቀን በ7 ቀን በ12 ቀን በ40 ቀን በ80 ቀን ልዩ ትርጓሜዎች ይሰጣሉ። የነፍስን ጉዞ ወደ እግዚአብሔር የካቶሊክ ቤተክርስቲያን የነፍስን የሚያጠራ እሳት ወይም ደግሞ ፑርጋቶሪ የሚል ትምህርት አላት። ቤተክርስቲያንን ድል ካደረጉት ጋርና በዚህ በውጊያ ላይ ያሉት ብቻ ሳይሆን በመከራ ላይ ያሉት የሚል የሚያጠራ የእሳት እንዳለ በትምህርታቸው ያስተምራሉ። ፍጹም ኦርቶዶክሳዊ አይደለም። የካቶሊክ ቤተክርስቲያን የሰው ልጅ ከሞተ በኋላ ነፍሱ በምድር ላይ የሰራውን ስራ በጥቂት ታይቶ ተቀጥቶ ወደ ገነት ወይም ደግሞ ወደ ሲኦል ይገባል የሚል እምነት አለ። ይሄ የፑርጋቶሪ ቴዎሎጂ የፑርጋቶሪ ትምህርት በኦርቶዶክስ ዓለም አይገኝም። የለም፣ የሚያጠራ እሳት የለም። ከዛ በኋላ በኦርቶዶክስ ዓለም ድነታችንን የምንፈጽመው እስከ ዕለተ ሞታችን ድረስ ነው በዚህ ምድር ላይ። ከዛ በኋላ በእግዚአብሔር መንግስት ነፍሳችን የምታደርገው ጉዞ በእኛና በእግዚአብሔር መካከል ያለው ግንኙነትን የሚወሰነው በዚህ ምድር ላይ በነበረን ምግባርና ሃይማኖት። የካቶሊክ ቤተክርስቲያን ይሄን አትቀበል። ጥቂት ኃጢአት ያለበት ሰው የማንጫ እሳት ተቀጥቶ ወደ ገነት ይገባል የሚል ትምህርት ነው ያላት። ይሄ ብዙ ትምህርታቸው ውስጥ ገብቶ አውቋል። በኦርቶዶክስ ዓለም ይሄ እንግዳ ነው፣ አይታወቅም። እኛ ግን በ3 ቀን በ7 ቀን በ12 ቀን በ40 ቀን በ80 ቀን እያልን የነፍስን እድገት በእግዚአብሔር መንግስት እናስባለን። በአባቶች ትምህርት ውስጥ በአባቶች ድርሳን ውስጥ አለ ይሄ። አሁን ብዙ ጊዜ ይሄ ሰለስተ ነው፣ ዛሬ 7ኛ ቀን ነው፣ 12ኛ ቀን ነው እየተባለ ወደ ቤተክርስቲያን እየተመጣ ጸሎት፣ መባ፣ ለነዳያን ምግብ እየተባለ ማስማሪያ እየተባለ ይሰጣል አይደለም? ከኔ ጋር ናችሁ? ይሰጣል አይደለም? ይሄ ስርዓት እዚህ የሚፈጸም ብቻ አይደለም። ይሄ ስርዓት እዚህ የሚፈጸመው ነፍስ በሰማያት የምታደርገውን ጉዞ አመልክተን። ከኔ ጋር ናችሁ? ያለ ምክንያት አይደለም የሚደረገው፣ ምክንያት አለው። ይሄ ምክንያት በብዙ ወገን ይተረጎማል። አሁን አልገባበትም፣ እናንተ እንድታነቡ በመጨረሻ መጽሐፍ እጠቁማለሁ። እስከ ዳግም ምጽአት ድረስ እስከ ክርስቶስ መምጣት ድረስ የሰው ልጅ የሚጠብቅበት ቦታ እግዚአብሔር አምላክ ያዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ሲኦልና ገነት ብለን የምንጠራቸው ናቸው። በተለያየ አግባብ በሌሎች ቤተክርስቲያንም መጠሪያ አለ። ለምሳሌ ሄዲስ እያሉ የሚጠሩት አሉ ሌሎች አብያተ ክርስቲያናት። ሄዲስ እየተባለ የሚጠራው ኢየሱስ ክርስቶስ በብሉይ ኪዳን የነበሩትን አበው የነበሩበትን እሱም ገብቶ ያወጣበትን ነው። በሌሎች አብያተ ክርስቲያናት የሚገርማቸው ኢየሱስ ክርስቶስ በ3ኛው ቀን ከሙታን ከመነሳቱ በ3ኛው ቀን በፊት ወደ ሲኦል ወረደ የሚል ትምህርት የለም። ሄዲስ የሚል አስተምሮ ነው ያላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም። ሲኦል አስቀድሞ በብሉይ ኪዳን የነበሩት አበው የነበሩበት ነገር ግን በልዩ አግባብ ይኖሩበት የነበረ የሲኦል እሳት እንዳላገኛቸው በሲኦል ልዩ ስፍራ እንደነበራቸው ይነገራል። ኢየሱስ ክርስቶስም በዕለተ ዓርብ ከሞቱ በኋላ ወደ ሲኦል እንደወረደ ረደተ ሲኦልንም ረደተ መቃብርንም ድል እንዳደረገ በዛ ቅድስት
ቤተክርስቲያን ታስተምራለች። ወደ ሲኦል መውረድንም ድል አድርጓል። በሲኦል የነበረውን የሞት ገዢ ድል አድርጓል በመስቀሉ። ዛሬ ካህኑ በሚሰጠን ሰላምታ ለእናንተ ሰላም ይሁን ብሎ ኢየሱስ ክርስቶስ በምድር ላይ የሰበከውን ሰላም ወንጌል በሲኦልም እንደሰበከ ቅድስት ቤተክርስቲያን ታስተምራለች። ሲኦልን በርብሯታል፣ ወደ ገነትም ገብተዋል ነፍሳት በክርስቶስ የማዳን ሥራ። በኋላ ከክርስቶስ ሞት በኋላ የመጀመሪያው ሞት የሚባለው ይሁዳ ነው። በቤተክርስቲያን ትውፊት ውስጥ የሲኦልን ሟሟሻ አደረገው ይላሉ አባቶች። ከኔ ጋር ናችሁ? ባዶ ካደረገው በኋላ እንደ ሟሟሻ። የመጀመሪያው ደግሞ ገነት የገባው በቀኝ የተሰቀለው ነው። ምስክርነት የክርስቶስን ደም ይዞ ነው። ይሄ በሐዲስ ኪዳን ሁለተኛውን ሶስተኛውን ምጽአት የምንጠብቅበትን መንገድ ይነገረናል። እኔና እናንተ በስጋ ሞት ስጋችን ወደ ግብአተ መሬት ከተፈጸመለት በኋላ በሰው ልጅ ግብአተ ሲኦል ወገነት በመላእክት እንፈጸም። ነፍሳችን መላእክት ይቀበሉናል። እስቲ መልክዓ ኪዳነ ምሕረት ጸልዮ የሚያውቃል? መልክዓ ኪዳነ ምሕረት ይሄን በደንብ ለማስተዋል መልክዓ ኪዳነ ምሕረት የምትትልጥ የጸሎት መጽሐፍ አለች። እመቤታችን ቅድስት ድንግል ማርያም እንዴት በሞታችን ቅስፈት እንደምትመጣ እንዴት የነፍሳችንን ጉዞ እንደምታቀል ክርስቲያኖች በቃል ኪዳኗ የሚማጸኑበት ጸሎት አደራ ገዝታችሁ እንድትጸልዩ። እሺ ከኔ ጋር ናችሁ አይደለ? መጽሐፉ ምንድን ያልኳችሁ? እስቲ ጮክ በሉ። መልክዓ ኪዳነ ምሕረት ለመልካም ሰዎች በእግዚአብሔር በጽድቅ በሃይማኖት ከእግዚአብሔር ጋር ለኖሩ ሰዎች በሞታቸው ቅስፈት የምትመጣው እመቤታችን ቅድስት ድንግል ማርያም። ከዛ በኋላ የነፍሳቸውን ጉዞ የምትመራው እሷ ናት መሪዋ። ለኛም በህይወታችን ለነፍሳችን ጉዞ እመቤታችን ቅድስት ድንግል ማርያም ከኛ ጋር ትሁን። አራሜን በሉ። ደከማችሁ እንዴ? አንድ መዝሙርን ዘምር አልደከማችሁ? እሺ። በኋላ ነፍስና ሲኦል የሰው ልጆች ዳግም ምጽአት ክርስቶስ እስኪመጣ ድረስ የሚጠብቁበት ነው። በሲኦል በተለይ በመጽሐፈ ቅዳሴያችን የአትናቴዎስ ቅዳሴ ትርጓሜ አባቶች እንደሚተረጉሙት በሲኦል ያለው ሁኔታ ልዩ ልዩ አግባብ ይነገርለታል፣ ይተረጎማል። ክርስቲያኖች በሲኦል በምን አይነት ሁኔታ ውስጥ እንደሚኖሩ ነፍሳት ቅዱስ ዮሐንስ አፈወርቅ በተግሳጹ ጉባኤያዊት የሆነች ቤተክርስቲያን በሲኦል የለችም ይለናል። ዋነኛው የሲኦል መገለጫ ዮሐንስ አፈወርቅ የሚያደርገው አለመተያየት። ከኔ ጋር ናችሁ? ዓለምን አልኳችሁ? እሺ ተተያያላችሁ አሁን አይደለ? ጉባኤያዊት የሆነች ቤተክርስቲያን ውስጥ ነው ያላችሁት። ባልንጀራችሁን አጠገባችሁ ያለው ያ ፍቅር በሲኦል እንደሌለ ለመናገር ዮሐንስ አፈወርቅ በዚህ በእኛ ትርጓሜ አንድምታ ይነገራል። በሲኦል ያሉ ነፍሳት አይተያዩ፣ ጉባኤያዊት የሆነች ቤተክርስቲያን በዛ የለችም የሚለውን ያስተምራል። በገነት ደግሞ በምስጋና ነፍሳት የክርስቶስን ሁለተኛ መምጣት ምንለው ዳግም ምጽአት ምንለው በተለምዶ ይጠብቃሉ። ኢየሱስ ክርስቶስ የሚመጣበት ቀን አይታወቅም። ኢየሱስ ክርስቶስ የሚመጣበት ቀን አይታወቅም። ኢየሱስ ክርስቶስ የሚመጣበት ቀን አለመታወቁ ለኛም ምን ሞትበትን ቀን እንደማይታወቅ ጠቅሞናል። እንድንዘጋጅ ራሳችንን እያዘጋጀን እንድንጠብቅ በሃይማኖት በምግባር ከኛ የሚስተካከለውን ነገር እየጠበቅ እንድንኖር ምክንያት ይሆነናል። ይሰማል አይደለ? የክርስቶስ የመምጣት ምልክቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ያስተማረ በተለያየ ትምህርት የሰማችሁት እንደሆነ ተስፋ አደርጋለሁ። በማቴዎስ ወንጌል ምዕራፍ 16 ጀምሮ በማቴዎስ ወንጌል በ20ዎቹ ምዕራፎች በስተመጨረሻ ላይ የስንብት ትምህርቶቹ በምንለው ፌርዌል ሌክቸርስ ይባላሉ። በማቴዎስ ወንጌል በመናገኛቸው ላይ ኢየሱስ ክርስቶስ ዳግም ምጽአቱ ምን እንደሚመስል አስተምሯል። የመምጣቱ ምልክቶች ምን እንደሆኑ ነግሮናል። የመምጣቱ ምልክቶች ምን እንደሆኑ ልዩ ልዩ ምልክቶች ሰጥቶናል አይደለም? እነዛ ምልክቶች ዛሬ አናያቸውም እንዴ? እናያቸዋለን አይደለ? ዘመኑ እንደቀረበ የምናይበት ዘመን ነው። በቀመር አባቶቻችን ሰርተው 8000 ዘመን ይቆጠራል።
8000 ዓመታት ይቆጠራሉ። ይሄ ልዩ የሆነ የቤተክርስቲያናችን የቀመር አሰራር አለ። ከነገረ ምጽአት ጋርም ተስፋ የሚያደርጉበት አንዱ መንገድ አባቶች ቀመር በመስራት ጌታ የሚመጣበት ዘመን መቼ እንደሆነ በማሰብ ማለት ነው። እሁድ ቀን የሚውለውም ቅድም እንዳልኳችሁ ከፋሲካው ጋር በማያያዝ ከትውፊቶች መካከል አንዱ ነው። ጌታ የሚመጣበት ዕለት እሁድ እንደሆነ ተስፋ እናደርጋለን። ዕለተ ሰንበተ ክርስቲያን ማለት ናት እቺ ዕለት። አንድም ደግሞ ጳጉሜን 3ን ተስፋ እናደርጋለን። ጳጉሜን 3ን ማለት ነው። ጳጉሜን የመጨረሻው መጠቅለያ ወር ስለሆነች አንድም በአመቱ የተሰራ መስዋዕት በሙሉ ወደ እግዚአብሔር የሚቀርብባት ስለሆነች አንድም ለሊቀ መላእክት ለቅዱስ ሩፋኤል የተገለጠ ሚስጥር ስለሆነ አንድም በዳግም ምጽአት ሕይወትን ከሚመግቡን መላእክት ቅዱስ ሩፋኤል ለተገለጠላቸው በተለይ ደግሞ በሁለተኛው ቤተ መቅደስ ለሚገኙ አባቶች ትውፊት ውስጥ በቅዱስ ኡራኤልና በቅዱስ ሩፋኤል ስር የሚገኝ ትልቅ ትውፊት አለ። በእኛ ቤተክርስቲያንም በጣም ይሄ ትውፊት በጣም ታዋቂ ነው። ብቸኛ የኡራኤል ቤተክርስቲያን ያላት ቤተክርስቲያን እቺ ሳትሆን አትቀርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትሆን አትቀርም እና ልዩ ትውፊት አለ እዛ ውስጥ እና የክርስቶስን መምጣት በብዙ ወገን እንተረጉመዋለን። ከቅጠል መረቅ እስከ ዘመናት መፈራረቅ ልዩነት፣ ከሰው ልጆች አለመግባባት እስከ ጠላት ከይሲ የመጨረሻው ጠላት የክርስቶስ ጻር የሆነው እስከ መምጣቱ ድረስ ብዙ ትንቢት ይነገራል። የዮሐንስ ራእይም በስተመጨረሻ የሚሰጠው ምልክት አለ። ነገር ግን ዋነኛው ለክርስቶስ መምጣት ቅድመ ሁኔታ ሆኖ የሚቀርበው የክርስቲያኖች ሰማዕታት መሆን ነው። ከኔ ጋር ናችሁ? የክርስቲያኖች ሰማዕታት መሆን ነው። ስለዚህ የመጀመሪያው 300 ዓመታት ላይ የዘመነ ሰማዕታት ስለነበረ ክርስቲያኖች ክርስቶስ በቶሎ ይመጣል የሚል ተስፋ ነበራቸው። በቶሎ ይመጣል። ስለዚህ አሁን በዚህ በዮሐንስ ራእይ መጨረሻ ላይና በአንደኛ ቆሮንቶስ መልእክት መጨረሻ ላይ የምናገኘው ጸሎት አለ። ማራናታ የሚል ጸሎት አይደለም? ጌታ ሆይ ምን በቶሎ ና የሚል ጸሎት። ይሄ ጸሎት በቁርባኑ ህብረት ውስጥ ሆኖ የሚጸልዩት ጸሎት ነበር። አንድም በቁርባኑ ህብረት ውስጥ ሆነ ና ማለት ነው። ሁለተኛ ደግሞ በህብረታችን አንድ መምጣቱ ብቻ ሳይሆን በዳግም ምጽአትም የሚመጣውን መምጣት የሚጠቁም ነው እና የዳግም ምጽአት ምልክቶች አሉ። በሰፊው እንድታነቡባቸው ተስፋ አደርጋለሁ። በወንጌል ላይ ክርስቶስ የተናገረው አለ። የመምጣቱ ምልክቶች ሆኖ የተሰጠው ስደታችን በዕለተ ሰንበት እንዳይሆን፣ ሽሽታችን በዕለተ ሰንበት እንዳይሆን ጌታ አስጠንቅቋል። ሰንበት የተባለች ትርጓሜ ያለ በኃጢአት ባለንበት ሰዓት ላይ፣ በተዛናገንበት ሰዓት ላይ፣ በተኛንበት ሰዓት ላይ፣ በደከምንበት ሰዓት ላይ ሽሽት እንዳይመጣ ተዘጋጅተን እንድንጠብቅ ክርስቶስ ነግሮናል። በምጽአቱ ክርስቶስ የሚመጣው በትህትና ሳይሆን በልዕልና ነው። ከኔ ጋር ናችሁ? በምድር ነው የሚመጣው አልኳችሁ? በልዕልና ነው የሚመጣው። አስቀድሞ የመጣው በትህትና ነው። በበረት ነው የተኛው። በጠባብ ደረት ውስጥ ነው በማህፀን ያደረው። በሰው እጅ ነው የተጠመቀው። በሰው መካከል ነው የተመላለሰው። ሰው መባልን ነው ያልናቀው። በእኛ ነው የተንገላታው፣ የተገፋው ትህትና ውስጥ እስኪያስደንቀን ድረስ። በዳግም ምጽአት ግን ሲመጣ በልዕልና በክብር ይገለጣል ብለን እናምናለን። ዳግም ምጽአትን የምናስብበት አብይ የሆነው ቅርጽ የመፍራት መሆን የለበትም። ክርስቲያኖች፣ እውነተኛ ክርስቲያን የክርስቶስን ዳግም ምጽአት የሚናፍቅ ክርስቲያን ነው። ልክ ሙሽሪት ሙሽራ እንዳይመጣ ተስፋ እንደምታረቅ አንድም ምጽአት በሙሽራና በሙሽሪት የተነገረበት በሰርግ የተነገረበት ዋነኛው ምጽአቱን የምንጠብቅበት መንገድ የናፍቆት ስለሆነ ክርስቶስ ቶሎ እንዲመጣ እናፍቃለን። በዚህ ምድር ላይ በመኖር የምንመቻች አይደለም። ክርስቶስ ቶሎ እንዲመጣ የምናፍቅ ነን። በቁርባኑ ዛሬ እሱን እየበላ ነው፣ እየጠጣ ነው። በአምልኮታችን ከሱ ጋር አንድ እየሆንን ክርስቶስ ደግሞ በምጽአቱ ያን በምልአት እንዲሰጠን የምንለምን። ስለዚህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ትላላችሁ። ይሄ ፈቃድ በአንድነት የሚገለጽበትን ቃል እንዴት አናፍቅም? ክርስቲያኖች መናፈቅ አለብን። ይሄ ተስፋ የክርስቲያን ሕይወታችን መሰረት። ከዛ በኋላ ያለን ሕይወት ሚስጥረ ትንሣኤ ሙታን ላይ ከዛ በኋላ ያለን ሕይወት ዘላለማዊ ቅዳሴ ልንለው እንችላለን። በምስጋና ሕይወት ነው የምንኖረው። ዘወትር እሱን እያመሰገንን ከተሰዋው በግ ከበላን በኋላ
መጽሐፍ ከተከፈቱ በኋላ ድል ያደረገውን ክርስቶስን ካገኘን በኋላ በመንበሩ እኔና እናንተ በአምልኮት ወደሱ ተጠቅለለን አንድ ነው የምንሆነው። ስንት ነው የምንሆነው? አንድ ነው የምንሆነው። በመንግስቱም ለዘላለም ከሱ ጋር በምስጋና የምንኖርበት ነው። ከሙታን የምንነሳበትን ይሄ ስጋችን አሁን ክርስቶስ ከሙታን ድል አድርጎ ሲነሳ የተነሳውን የክብር ስጋ ይዞ ነው የሚነሳው። የክብር ስጋ ይሄ የክብር ስጋ ወይም ግሎሪፋይድ ቦዲ ይባላል። በክብር የተገለጠ ስጋ ይዘን በውህደት በክርስቶስ መንግስት ሁላችንም አንድ ሆነን የምንኖርበት ነው። እግዚአብሔር አምላክ ለዛ ሁላችንም የተገባን አድርጎ ያዘጋጀን። እሱ ካላዘጋጀን እሱ በፈቃዱ ካልሰጠን እኛ ራሳችንን ቀጥቅጠን የምናዘጋጃለን። ዳግም ምጽአት ለክርስቶስ ሁለተኛ መምጣትን ስናስብ በአይምሮ ልናስበው ማንችለው፣ በአይን አይተን ልንገምተው ማንችለው፣ በጆሮ ያልሰማነውን የእግዚአብሔር መንግስት ነው ዛሬ እናንተ ለመነጋገር እያሰብን ያለን። የሚስጥር ቦታ ነው፣ የጥያቄ ቦታ ነው ያልኳችሁ ለዛ ነው። ያቺ መንግስትን ያሳዋት የሚመለከታት የለም። ትምህርቴን የማጠናቅቀው በአንድ ነገር ነው። ዳግም ምጽአትን ታዲያ እንዴት እናስባት? ምን እናፍቅ ካላችሁኝ የመላእክት ናፍቆታቸው ልትሆን ይቻለች ታቦር ዘዶር የተባለች እመቤታችን ቅድስት ድንግል ማርያም አለች። ቅዱስ ያሬድ አንቀጸ ብርሃን ድርሳኑ እንደነገረን የመላእክት ናፍቆታቸው በዚች በዳግም ምጽአት የሚመለከቷት ታቦር ዘዶር የተባለች በመንግስተ ሰማያት የምትገኝ እመቤታችን ቅድስት ድንግል ማርያም ነው። እመቤታችን ቅድስት ድንግል ማርያምን ለማየትም እናፍቅበት ዘመን ነው ያ ዘመን። እግዚአብሔር አምላክ ለዛ ይበቃ የተዘጋጀን ያደረገን። ትምህርቴን ላጠቃል። ትንሣኤ ሙታን ሚስጥረ ትንሣኤ ሙታን ከሰው ልጅ ሞት ከክርስቶስ ሞት እና ትንሣኤ በብሉይ ኪዳን የነበሩ ትንቢቶች በአዲስ ኪዳን የተሰጡ ምልክቶች ብቸኛው የትንቢት መጽሐፍ የሆነ የዮሐንስ ራእይ ይዞ በአባቶች ትምህርት የምትመጣው መንግስት በምን አይነት መንገድ እንደተሰጠች ክርስቲያኖች እንዴት እንደሚኖሩ እንዴት እንደሚጠብቋት የሚሰጥበት ትምህርት ነው። ሰፊ የሆነ ትምህርት ነው። ሶስት መጽሐፍትን እጠቁማቸዋለሁ። ኦርቶዶክሳዊ የሆኑ ሚስጥረ ትንሣኤ ሙታንን በደንብ አብራርተው የሚያስተምሩ። የመጀመሪያው መምህር ስቡህ አዳምጤ መጋቢ ሐዲስ የሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር ሁለተኛ ቀሲስ አሉላ ለማ ነገረ ምጽአት የኦርቶዶክሳዊ ነገረ ምጽአት መግቢያ ብለው የጻፉት የቀድሞ የአዲስ አበባ ሀገረ ስብከት ምክትል ስራ አስኪያጅና ጸሐፊ ነበሩ። ሶስተኛ የዮሐንስ ራእይ ማብራሪያ በዲያቆን ዳንኤል ክብረት። አራተኛ መምህር ማቸው ተዘነገ የአባታቸው ስም ጎበና ነው። ብርሃኑ ጎበና ቀሲስ ብርሃኑ ጎበና ነገረ ምጽአት የሚል መጽሐፍ አላቸው። በ1980ዎቹ መጨረሻና በ90ዎቹ መጀመሪያ ላይ አካባቢ የታተመ ከገበያ ላታገኙ ትችላላችሁ፣ ግን በስስ ቅጂ ይገኛል ኢንተርኔት ላይ። አምስተኛ መምህር ቃኘው ወልዴ ፍካሪ ሞት ወህይወት። መምህር ቃኘው ወልዴ ፍካሪ ሞት ወህይወት ክፍል 1 መጽሐፍ። እነዚህ አሁን የተመለከታቸውን ሰፊ ነገሮች በእነዚህ መምህራን ላይ በሰፊው ታገኛቸዋላችሁ። የሰማነውን በልቡናችን ያሳድርብን። ጥያቄ ይሰበሰባል መሰለኝ። አቤት ኦኬ። ለድጋሚ ርዕሶቹን የመጽሐፎቹን ደራሲዎች ነው የነገርኳችሁ አይደለ? እሺ በእሳቸው በደራሲዎቹ ስም ታገኙታላችሁ ብዬ ነው ገበያ ላይ
የመጀመሪያው የዳንኤል ክብረት የዮሐንስ ራእይ ማብራሪያ ነው። የቃኘው ወልዴ ፍካሬ ሞት ወህይወት ፍካሬ ሞት ወህይወት የመምህር ብርሃኑ ጎበና የቀሲስ ብርሃኑ ጎበና ነገረ ምጽአት 1989 የመጀመሪያ እትሙን ያገኘ የቀሲስ አሉላ ለማ የነገረ ምጽአት መግቢያ ንዑስ ርዕስ ዳግ ንዑስ ርዕስ አለው የኦርቶዶክሳዊ ነገረ ምጽአት መግቢያ ነው የሚለው ክልስ እትምም አለው በዚህ ዓመት የወጣ ቀሲስ አሉላ ለማ ማቃ ያልተናገርኩታል የመምህር ስቡህ አዳምጤ የ1000 ዓመት ገዢውና የዮሐንስ ራእይ ማብራሪያ በአንድ ላይ ጥምር አድርገው ያሳተሙት ነው። መምህር ስቡህ አዳምጤ 3 የከለሱት ይሄን መጽሐፍ 3 ክልስ እትም አለ እና የመጨረሻ ክልስ እትሙ ትልቅ ነው። እሱን ብታገኙ መጥራችኋል። የመጨረሻው ክልስ እትም ይመስለኛል የመጨረሻ የታተመው በ2012 ዓመት የጥያቄ ጊዜ ይኖራል ብዬ አስባለሁ።